አኒሚያ ወይም የደም ማነስ ማለት በደም ውስጥ ያለው ጤናማ ቀይ የደም ሴሎች በቂ መጠን ባለመኖሩ ሰውነት ውስጥ ላሉ ቲሾች የኦክሲጅን አቅርቦት የሚቀንስበት ሁኔታ ነው። መጀመሪያ አካባቢ የደም ማነስ ምልክቶችን አያሳይም። ሲቆይ ግን ለቲሹ ወይም ህብረ ህዋስ ኦክሲጅን በማነሱ ምክንያት እኒህ ምልክቶች ይመጣሉ። ድካም፣ ዝለት፣ የትንፋሽ ማጠር፣ ራስ ምታት፣ እብጠት እና ፈጣን የልብ ምት ያመጣል። ከዚህ በመቀጠል ደግሞ የደም ማነስ መንስኤዎች ምንድናቸው የሚሉትን እናያለን። እሺ፣ አንደኛው መንስኤ ወይም ምክንያት ቀይ የደም ሴሎች ምርት ማነስ፣ ሁለተኛ በጣም የተለመደው የደም ማነስ አይነት የአይረን እጥረት ደም ማነስ፣ ሶስተኛ የተመጣጠነ ምግብ ቫይታሚን ቢ12 ያለው አለመመገብ ወይም በሰውነት ውስጥ የቫይታሚን ቢ12ን ለመምጠጥ ወይም አብዞርብ ለማድረግ አለመቻል፣ አራተኛ አመጋገባችን ውስጥ ፎሊክ አሲድ አለመኖር ወይም ሰውነታችን ፎሊክ አሲድን በአግባቡ መጠቀም ባለመቻሉ የፎሌት ዴፊሽንሲ የደም ማነስ ይገጥመናል። አምስተኛ ደካማ አመጋገብ፣ የተወሰኑ ቫይታሚኖች እና ማዕድናት እጥረት ወይም የተመጣጠነ ምግብ እጥረት ለደም ማነስ ተጋላጭነትን ይጨምራል። ስድስተኛ የጨጓራና የአንጀት ችግር፣ በትናንሽ አንጀቶች ውስጥ ያሉትን ንጥረ ነገሮች በመምጠጥ ላይ ተጽዕኖ የሚያሳድሩ የጨጓራ ትራክት መታወክ የደም ማነስ ተጋላጭነትን ይጨምራል። ሰባተኛ የወር አበባ፣ የወር አበባቸው ገና ማረጥ ላይ ያልደረሱ ሴቶች ለአይረን እጥረት የደም ማነስ የበለጠ ተጋላጭ ናቸው። ስምንተኛ እርግዝና፣ በእርግዝና ወቅት የደም ማነስ ብዙ ቫይታሚኖችን ከፎሊክ አሲድ እና ከአይረን ጋር ባለመውሰድ የሚከሰት ነው። ዘጠነኛ የዘረመል ምክንያት ነው። በዘር የሚተላለፍ የደም ማነስ የቤተሰብ ታሪክ ካለቦ የደም ማነስ የመጋለጥ እድሎ በጣም ይጨምራል። የደም ማነስ አይነቶችን እናያለን። አንደኛ የአይረን እጥረት ደም ማነስ፣ ብዙ ጊዜ በደም ማጣት ወይም በእርግዝና ምክንያት በቂ ያልሆነ አይረን ምክንያት የሚከሰት ነው። ሁለተኛ ሲክል ሴል ደም ማነስ፣ በዘር የሚተላለፍ የደም ማነስ ሲሆን ጨረቃ ቅርጽ ያለው ቀይ የደም ሴሎች አይነት ነው። ይህም ተለጣፊነትንና የደም መፍሰስ ችግርን ያስከትላል ማለት ነው። ሶስተኛ ኖርሞሲስቲክ አኒሚያ፣ መደበኛ ቅርጽ ያላቸው ቀይ የደም ሴሎች በቂ ባለመሆናቸው ምክንያት የሚከሰት ነው። ይህም በተዳከመ ምርት ወይም ስር በሰደደ ኢንፌክሽን እና በሽታዎች ምክንያት የሚመጣ ነው። አራተኛ ላይ ደግሞ ማይክሮሳይቲክ አኒሚያ እና ማክሮሳይቲክ አኒሚያ አሉ። ማይክሮሳይቲክ አኒሚያ የምንለው የሄሞግሎቢን እጥረት ምክንያት ቀይ የደም ሴሎች ትናንሽዬ ሲሆኑ ነው እና ይህም በአብዛኛው ጊዜ የሚከሰተው የአይረን እጥረት ሲኖር ነው ማለት ነው። ማክሮሳይቲክ አኒሚያ የምንለው ደግሞ ቀያይ የደም ሴሎች ከመጠን በላይ ትላልቅ ሲሆን ይህም የሚከሰተው በፎሊክ አሲድ ወይም በቫይታሚን ቢ12 እጥረት ነው ማለት ነው። አምስተኛው ሄሞላይቲክ የደም ማነስ ሲሆን ይህም የሚከሰተው የአጥንት መቅኒ መጨመር ከሚችለው በላይ ቀይ የደም ሴሎች ውድመት ካታቦሊዝም ሲጨምር ነው ማለት ነው። ቀጥሎ ደግሞ የደም ማነስ ምልክቶች ምን ምንድን ናቸው የሚሉትን እናያለን። ድካም፣ በቀላሉ መዛል፣ የገረጣ ቆዳ፣ የትንፋሽ ማተኮስ፣ ተደጋጋሚ የራስ ምታት፣ የመበሳጨት ባህሪ፣ ትኩረት ለመሰብሰብ መቸገር፣ የተሰነጠቀ ወይም የቀላ ምላስ፣ የምግብ ፍላጎት ማጣት። ለእያንዳንዱ የደም ማነስ አይነት ህክምናዎቹ ምንድን ናቸው የሚሉትን እናያለን። አንደኛው የአይረን እጥረት ደም ማነስ ነው። ይህም በአይረን የበለጸጉ እንደ ስጋ፣ አትክልት፣ ጎመን፣ ባቄላ፣ ምስር ያሉ ምግቦችን በአመጋገብ ውስጥ በማካተትና የአይረንና የቫይታሚን ሲ ተጨማሪ መድኃኒቶችን በመውሰድ ማስተካከል ይቻላል። ሁለተኛው በቫይታሚን እጥረት የሚመጣ የደም ማነስ ነው። ይህም ቫይታሚን ቢ12 እና ፎሊክ አሲድ እጥረትን ለመቅረፍ የሚረዱ መርፌዎችን ወይም እንክብሎችን በመውሰድ የሚቀረፍ ነው ማለት ነው። ሶስተኛው ስር በሰደዱ በሽታዎች የሚከሰት የደም ማነስ ነው። ለዚህ አይነቱ የደም ማነስ የተለየ ህክምና የለውም። ዋና ትኩረት ግን እንደ ኩላሊት ህመም ላሉ መሰረታዊ በሽታዎች ተገቢውን ህክምና ማድረግ ነው። አራተኛው ከባድ የደም ማነስ ነው። ይህም በከፍተኛ ሁኔታ ደም ሲፈስ ወይም በጄኔቲክ ለተከሰቱ እንደ አፕላስቲክ አኒሚያ ላሉ የደም ማነስ አይነቶች ደም መውሰድ ወይም ቀይ የደም ሴል ምርትን የሚያነቃቃ ሆርሞን መርፌዎችን መጠቀም ግዴታ ይሆናል ማለት ነው። ለተጨማሪ ትምህርታዊ ቪዲዮዎች ላይክ እና ሰብስክራይብ ማድረግ አይርሱ። እናመሰግናለን።